ዩቲዩብ ተቀይሯል። ይህ ለውጥ ቀላል አፕዴት አይደለም ወይም ደግሞ ትንሽ ማስተካከያ አይደለም። ከዚህ በፊት ይሰሩ የነበሩትም ዘዴዎች አሁን ላይ ሙሉ ለሙሉ ስራ አቁመዋል። ቻናላችሁ ድንገት እንደቆመ እይታ ወይም ደግሞ ቪው እንደቀነሰባችሁ ተሰምቷችኋል ከሆነ ችግሩ እናንተ ጋር አይደለም። ችግሩ የዩቲዩብ የጨዋታ ህግ ስለተቀየረ ነው። በዚህ አዲስ ህግ ምክንያት ትልልቅ የሚባሉ ቻናሎች ድንገት እየወደቁ ነው። በሌላ በኩል ደግሞ ገና ትናንት የተከፈቱ አዳዲስ ቻናሎች በጥቂት ወራት ውስጥ ሚሊየን ሰብስክራይበር እየገቡ ነው። ሚስጥሩም አንድ ነው። አዲሱን ህግ ከተረዳችሁት ከበፊቱ በበለጠ ፍጥነት ታድጋላችሁ። ይህንን አዲሱን ህግ ደግሞ ካላወቃችሁት ወይም ካልተረዳችሁት ቻናላችሁ ቀስ በቀስ መጥፋቱ የማይቀር ነው። ስለዚህ ማንም ያልነገራችሁን የዩቲዩብን አዲሱን ሚስጥር በዛሬው ቪዲዮ ነግራችኋለሁ። ከናንተ የሚጠበቀው እስከ ቪዲዮ ፍጻሜ ድረስ ከኔ ጋር መቆየት ብቻ ነው። አዲሱ አለቃ። እውነቱን ለመናገር ይህ ነገር እኔንም መጀመሪያ ሰሞኑን አስደንግጦ ነበር። አዲሱ የዩቲዩብ አልጎሪዝም ሁሉንም ነገር እያየ ነው። አሁን ዩቲዩብ የሚመራው በቀላል ኮድ ሳይሆን በጣም ብልጥ በሆነ ጀሚናይ በሚባል ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ነው። ጀሚናይን ብዙዎቻችሁ ታውቃላችሁ ብዬ ተስፋ አረጋለሁ። ጀሚናይ ማለት የጎግል የራሱ የሆነ እንደ ቻት ጂፒቲ ያለ ነገር ግን እጅግ በጣም ኃይለኛ የኤአይ ቱል ነው። ይህ ኤአይ ቱል ከዚህ በፊትም ሰምታችሁት ሊሆን ይችላል። አማርኛም በትክክል አቀላጥፎ የሚናገረው የመጀመሪያው ኤአይ ቱል ነው። አሁን ላይ የዩቲዩብን አልጎሪዝም ሙሉ ለሙሉ እየተቆጣጠረ ያለውም ጀሚናይ ነው። ስለዚህ ይህ ነገር ለኔም ለናንተ ምን ማለት ነው የሚለውን ጥያቄ መልስላችኋለሁ። ከዚህ በፊት እንደሚታወቀው ዩቲዩብ የሚያየው ቀላል የሆኑ ምልክቶችን ነው። ለምሳሌ ያክል ታግ ርዕስ ወይም ደግሞ ታይትል እና የተለያዩ ዲስክሪፕሽኖችን ነበር የሚያየው። እንዲሁም ሰዎች ለምን ያህል ጊዜ ቪዲዮቻችሁን እንዳዩት ይመለከታል። እሱ ነገር አሁንም አልተለወጠም። አሁን ላይ ግን ጀሚናይ ቪዲዮቻችሁን ፍሬም ባይ ፍሬም ነው የሚከታተለው ወይም ደግሞ እያንዳንዱን የቪዲዮቻችሁን ፍሬም ይከታተላል። ቃል በቃል ድምጻችሁንም ይከታተላል ማለት ነው። ስለዚህ እጅግ በጣም መጠንቀቅ ይኖርባችኋል። የምትናገሩትን ይሰማል። ስክሪናችሁ ላይ የተጻፈውንም እያንዳንዱን ነገር ያነባል። ሌላኛው እጅግ በጣም ያስገረመኝ ደግሞ የድምጻችሁን ቃና ወይም ደግሞ የድምጻችሁንም ቶን ሳይቀር መለየት የሚችል እጅግ በጣም አስገራሚ ኤአይ ነው። ስለዚህ ዩቲዩብ ላይ የምትሰሩት እያንዳንዱ ነገር ከዚህ በኋላ እሰረቃለሁ ብላችሁ የምትሰጉበት ምንም አይነት ምክንያት የለም። ባለፈውም ነግራችሁ ነበር ስለ ላይክነስ ዲቴክሽን። ያንንም ቪዲዮ ያላያችሁ ልጆች እዚህ ካርድ ላይ አስቀምጥላችኋለሁ። በደንብ በቂ እውቀት ይኖራችኋል ብዬ ተስፋ አረጋለሁ። አሁን ላይ ደግሞ ድምጾችንም ምስልንም እያንዳንዱን ቴክስት የእናንተን ቪዲዮ በደንብ የሚገመግም አዲስ ኤአይ መጥቷል ማለት ነው። ይህም ኤአይ አልጎሪዝሙን በደንብ የሚቆጣጠር ኤአይ ነው። ጀሚናይ ይባላል። ቅድም እንደነገርኳችሁ። አሁን ደግሞ በጣም ያስገረመኝን ነገር እንደ ምሳሌ ልንገራችሁ። ለምሳሌ ቀልድ እየቀለዳችሁ ከሆነ ቀልዱ ምን እንደሆነ ይገባዋል። እያሾፋችሁም ከሆነ ደግሞ ሹፈት እንደሆነ ያውቃል። እንዲሁም ደግሞ ትምህርት ነክ ቪዲዮዎችን የምትሰሩ ከሆነ እያንዳንዱን ነገር መረዳትና መገንዘብ የሚችል አስገራሚ ኤአይ ነው። የጀሚናይ አልጎሪዝም እንደ ከዚህ በፊቱ አልጎሪዝም ታጋችሁን ብቻ አያነብም፣ ነገር ግን ሙሉ ቪዲዮቻችሁን ነው ማለት ነው የሚከታተለው። ለምሳሌ ያክል የእናንተን ቪዲዮ ስለምን እንደሆነም የሚያየው ታግና ታይትላችሁን አንብቦ ሳይሆን ቪዲዮን በመመልከት ያ ቪዲዮ ስለምንና ለምን እንደተሰራ በቀላሉ ማረጋገጥ ይችላል። ለትንሽና ለጀማሪ ክሬተሮች ወይም ለጀማሪ ዩቲዩበሮች ከአመታት በኋላ የተገኘ እጅግ በጣም ትልቅ የሆነ እድል ነው። ለምን ብላችሁም ልጠይቁኝ ትችላላችሁ። ምክንያቱም ጀሚናይ ቪዲዮቻችሁን ስሜቱን ርዕሱና ፍጥነቱን በትክክል ከተረዳ ቪዲዮ ለተሳሳተ ሰው ሳይሆን ለትክክለኛው ተመልካች ወይም ለትክክለኛው ኦዲየንስ ያደርስላችኋል። ለዚህም ነው ቅድም መግቢያ ላይ እንደነገርኳችሁ አንዳንድ ትናንሽ ወይም ደግሞ ጀማሪ ክሬተሮች ከዜሮ ተነስተው በጥቂት ሳምንታት ውስጥ በሚሊዮን የሚቆጠር እይታዎችን ወይም ቪዎችን እያገኙ ያሉት። ይህ ማለት ጀሚናይ የነሱን ቪዲዮ ከትክክለኛው ተመልካች ወይም ከትክክለኛው ኦዲየንስ ጋር አገናኝቶላችኋል ማለት ነው። ስለዚህ ጥራት ያለው ስራ ለምትሰሩ ሰዎች ይህ አዲሱ አልጎሪዝም እጅግ በጣም ትልቅ አቅም ይሆናችኋል። አዲሱ አደጋ የትረስት ስኮር ጉዳይ። ነገር ግን የዚህ ኤአይ መምጣት ሌላ መጥፎ ዜና ይዞ መጥቷል። ሲስተሙ አንድ ቻናል ትክክለኛ ወይም ደግሞ ሪል መሆኑን መለየት ከቻለ ፌክ ወይም ደግሞ ቦት የሆኑ ቻናሎች በቀላሉ መለየት ይችላል። ስለዚህ እነዛን ቻናሎችም ከፕላትፎርሙ ላይ ያጠፋል። በዚህ ምክንያት በሺዎች የሚቆጠሩ ቻናሎች ተዘግተዋል። እንደሚታወቀው በዚህ ምክንያት ከዚህ በፊት እጅግ በጣም በሺዎች የሚቆጠሩ ቻናሎች መዘጋት ችለዋል። ምክንያቱም ይህ ነው የዩቲዩብ አዲሱ አልጎሪዝም ፌክ ወይም ደግሞ የተለያዩ አይነት ቦቶችን በመጠቀም የሚሰሩ ቻናሎችን በቀላሉ ቅድም በነገርኳችሁ መንገድ እያንዳንዱ ለይቶ በማውጣት ቻናሎቹ መዝጋት ችሏል። አሁን ላይ ዩቲዩብ እያንዳንዱን ቻናል የሚመዝንበት አንድ የተደበቀ ውጤት ወይም ትረስት ስኮር አለው። ልክ እንደ ባንክ የብድር መመዘኛ ወይም ክሬዲት ስኮር ማሰብ ትችላላችሁ። ይህ ውጤት ወይም ደግሞ ይህ ትረስት ስኮር ከፍ ሲል ዩቲዩብ ያምናችኋል። ቪዲዮቻችሁንም ለተለያዩ ሰዎች በቀላሉ ማድረስ ይችላል። ይህ ውጤት ዝቅ ሲል ደግሞ ወይም ትረስት ስኮራችሁ እጅግ በጣም ዝቅተኛ ሲሆን ቻናላችሁን እንዳይታይ ማድረግ ይችላል።
እንዲሁም ደግሞ ቻናላችሁ ማንም ሰው ጋርም እንዳይደርስ ያደርጋል። ስለዚህ ትረስት ስኮራችሁን በቀላሉ ማሳደግ ይኖርባችኋል። አሁን ደግሞ ይህንን ትረስት ስኮር እንዴት በቀላሉ ማሳደግ እንደምትችሉ 3 ነጥቦችን አንስቼ ነግራችኋለሁ። የመጀመሪያው ኢሜል ታሪክ ወይም ደግሞ የኢሜላችሁ ሂስትሪ ነው። ብዙዎቻችሁ አዲስ የዩቲዩብ ቻናል ስትከፍቱ አዲስ ኢሜል ወይም ደግሞ አዲስ ጂሜል ነው የምትጠቀሙት። ነገር ግን ይህ እጅግ በጣም ትልቅ ስህተት ነው። ምክንያቱም ይህ አዲሱ አልጎሪዝም የቆየ ኢሜሎችን የምትጠቀሙ ከሆነ ይህ ሰው ትክክለኛ ነው ወይም ደግሞ ይህ ሰው ሪል ነው ብሎ ያምናል። የትክክለኛ ሰው ቻናል መሆኑን በቀላሉ ማረጋገጥ ይችላል። ነገር ግን አዲስ ጂሜል ከፍታችሁ የምትጠቀሙ ከሆነ ኢሜል ሂስትሪ ምንም ስለማይኖራችሁ ይህ ቻናል ፌክ ነው ወይም ደግሞ የቦቶች ነው ብሎ በቀላሉ ሊደመድም ስለሚችል እናንተም ማድረግ የሚኖርባችሁ ከዚህ በፊት የከፈታችሁትን ጂሜል በመጠቀም በቀላሉ የዩቲዩብ ቻናሎችን እዛ ላይ ክሬት ማድረግ ትችላላችሁ። አዲስ ቻናልም ክሬት ማድረግ የምትፈልጉ ከሆነ እዛው ቻናል ላይ በመግባት ሌላ ቻናሎችን ክሬት ማድረግ ትችላላችሁ። ሁለተኛው ደግሞ በጣም ብዙ ዩቲዩበሮች ችላ የሚሉት ሚስጥራዊ መሳሪያ ነው። ይህም ቻናል ትሬለር ይባላል። ብዙ ዩቲዩበሮች ይህንን ቦታ ባዶን ይተውታል ማለት ነው። ከዚህ በፊት ከ5 ዓመት ወይም ደግሞ ከ3 ዓመት በፊት ብዙ ልጆች ይህንን ነገር ይጠቀሙት ነበረ። ነገር ግን አሁን ላይ በጣም ብዙ ሰዎች እየተዘናጉ ይገኛሉ። ይህ ግን እጅግ በጣም ትልቅ ስህተት ነው። የቻናላችሁ ትሬለር ዩቲዩብ ማን እንደሆናችሁና ስለምን እንደምትሰሩ በቀላሉ እንዲረዳ ይረዳዋል። ስለዚህ እናንተ ማድረግ የሚኖርባችሁ አዲስ ቻናሎችን በምትከፍቱበት ሰዓት ላይ የቻናል ትሬለር ቪዲዮ መስራት ይኖርባችኋል። ቢያንስ እስከ 30 ወይም ደግሞ 1 ደቂቃ ቪዲዮችን በመስራት ስለምን እንደምትሰሩ ምን አይነት ተመልካቾች እናንተን ሊያዩ እንደሚችሉ ቪዲዮችን ከሰራችሁ በኋላ ቀደም እንደነገርኳችሁ አዲሱ የዩቲዩብ አልጎሪዝም ይህንን ነገር በመረዳት የእናንተን ቻናል ለሚያስፈልገው ሰው በቀላሉ ያደርሳሉ። ስለዚህ ይህን ነገር መጠቀማችሁን እንዳትረሱ። ሶስተኛውና እጅግ በጣም ወሳኙ ከዚህ በፊትም በጣም በተደጋጋሚ ጊዜ ያወራሁት ኮንሲስተንሲ ነው። ቢያንስ በሳምንት 1 ሎንግ ቪዲዮ መጫን ይኖርባችኋል። ምትችሉ ከሆነ ደግሞ ከ2 እስከ 3 መጫን ትችላላችሁ። እንዲሁም ደግሞ መሀል ላይ የተለያዩ አይነት የሾርት ቪዲዮዎችን መጫን ይኖርባችኋል። በዚህ መልኩ በቀላሉ አዳዲስ ሰብስክራይበሮችና ብዙ ቪዎችን ማግኘት ትችላላችሁ። አሁንም ወደ አዲሱ አልጎሪዝም እንመለሳለን። አሁን ላይ ዩቲዩብ የሚያጠናው ቪዲዮቻችሁን ብቻ ሳይሆን ተመልካቾቻችሁንም ጭምር ነው። እያንዳንዱ ተመልካች የራሱ የሆነ ፕሮፋይል አለው። ዩቲዩብ ደግሞ ይህንን ተመልካች ቀጣይ ምን ማየት ይፈልጋል የሚለውን በከፍተኛ ብቃት ይተነብያል። ያንን ነገር ከተነበየው ደግሞ ያን ነገር ካጠና በኋላ ለዛ ሰው የሚያስፈልገውን ቪዲዮ በቀላሉ ያመጣለታል። ስለዚህ እናንተ የምትወዳደሩት ከሌሎች ቪዲዮዎች ጋር ሳይሆን ከተመልካቾቻችሁ ፍላጎት ጋር ነው። ለዚህም ነው ኒሽ ወይም አንድ የሥራ ዘርፍ መምረጥ ወሳኝ ነው። ከዚህ በፊትም በጣም ብዙ ጊዜ ስለ ኒሽ ተናግሬያለሁ። ምክንያቱም ለሁሉም ሰው በአንዴ መረሳት ሲሉ አንድ ዘርፍ ወይንም አንድ ኒሽ መርጣችሁ እዛ ላይ እጅግ በጣም አሪፍ ወይም እጅግ በጣም ፕሮፌሽናል በመሆን በቀላሉ ተወዳጅነትና እጅግ በጣም ብዙ ሰብስክራይበሮችን ማግኘት ትችላላችሁ። ስለዚህ የምትሰሩበትን ዘርፍ መጀመሪያ መምረጥ ይኖርባችኋል። ለምሳሌ ቴክኖሎጂ ከሆነ ቴክኖሎጂ፣ ኢንተርቴይንመንት ከሆነ ኢንተርቴይንመንት፣ እንዲሁም ደግሞ ፉድም የተለያዩ አይነት ካታጎሪዎች አሉ። ስለዚህ ከነዚህ ውስጥ አንዱን መርጣችሁ ሰዎች የሚፈልጉትን ቪዲዮዎች በመስራት በቀላሉ ዩቲዩብ ላይ ስኬታማ መሆን ትችላላችሁ። እናንተ አንድ ኒሽ መርጣችሁ ቪዲዮዎችን በምትሰሩበት ሰዓት ላይ የዩቲዩብ አልጎሪዝም ምንም አይነት ስራ አይፈጅበትም ማለት ነው። በቀላሉ የእናንተን ቪዲዮ ለማን ማድረስ እንዳለበት ይረዳል። ስለዚህ ምንም አይነት ውስብስብ ነገር አይኖረውም። እናንተም አንድ ኒሽ መርጣችሁ ቪዲዮዎችን የምትጭኑ ከሆነ ዩቲዩብ ለትክክለኞቹ ኦዲየንስ ወይም ደግሞ ለትክክለኞቹ ተመልካቾች ያደርሳል። በዚህ ምክንያት የእናንተ ቪው እጅግ በጣም ይጨምራል። ስለዚህ ይህንን ነገር በትክክል መተግበር ይኖርባችኋል። በመጨረሻም ቪዲዮቻችሁ እንዲገፋላችሁ ወይም ደግሞ ለተለያዩ ሰዎች ሰጀስት እንዲደረጉ ከፈለጋችሁ ይህንን የግድ ማወቅ ይኖርባችኋል። ዩቲዩብ የሚፈልገው ክሊክ ብቻ አይደለም፣ የሚፈልገው እርካታ ወይም ደግሞ ሳቲስፋክሽን ነው። አንደሮ ሰዎች የእናንተን ቪዲዮ ስለነኩት ብቻ የእናንተን ቪዲዮ ቫይራል አይወጣም። ምክንያቱም የተለያዩ አይነት አጭበርባሪዎች ወይም ደግሞ ክሊክ ቤት የሚሰሩ ሰዎች አሉ። ክሊክ ቤት ማለት ለምሳሌ ያክል ተምኔሉና ታይትሉ ላይ የጻፋችሁት ነገር ከቪዲዮ ጋር ሳይመሳሰል ሲቀር ነው። ስለዚህ ሰዎች ክሊክ አድርገው እንደገቡ ያንን ቪዲዮ የማይመለከቱ ከሆነ በቀላሉ ይወጣሉ። ዩቲዩብ ይሄን ነገር ስለሚረዳ የእናንተን ቪዲዮ ለተለያዩ ሰዎች ማድረሱን ያቆማል ማለት ነው። ስለዚህ እናንተ ማድረግ የሚኖርባችሁ ሰዎች የእናንተ ቻናል ላይ ቁጭ ብሎ ለረጅም ደቂቃ የሚመለከቱትን ቪዲዮ መስራት ይኖርባችኋል። ሌላኛው ደግሞ አዲሱ የዩቲዩብ አልጎሪዝም ጀሚናይ አሁን ላይ ክሬተር ኢንቴንት ወይም የክሬተሩን አላማ የሚያነብበትን አዲስ አሰራር ይዞ መጥቷል። ስለዚህ ይህም ስራው ምንድነው ካላችሁ ሰዎችን ለመጥቀም ነው ወይስ ገንዘብ ለመስራት ነው ይህ ዩቲዩበር የመጣው የሚለውን ነገር እያንዳንዱን ነገር የሚያጠናበትንም አዲስ አሰራር ይዞ መጥቷል። ስለዚህ በ2026 ማደግ ከፈለጋችሁ እውነተኛ ዋጋ ወይም ደግሞ ቫልዩ ያለው ቪዲዮ መስራት ይኖርባችኋል።
ገንዘብን ብላችሁ አይደለም ቪዲዮ መስራት ይኖርባችሁ። ከዚህ በፊትም በጣም በተደጋጋሚ ጊዜ ነግራችኋለሁ። እንግዲህ አሁን ከአልጎሪዝሙ ሰምታችኋል ማለት ነው። ይህን ነገር እንደምትቀርፉ ተስፋ አረጋለሁ። በአጭሩ ምን ልላችሁ ፈልጋለሁ፣ ተመልካቾቻችሁ ሲረኩ ወይም ደግሞ ተመልካቾቻችሁ ሳቲስፋክሽን ሲያገኙ ዩቲዩብም ይረካል ወይም ደግሞ ዩቲዩብም ሳቲስፋክሽን ያገኛል ማለት ነው። በፍጥነት ለማደግ የሚረዳችሁን 5 ተጨማሪ ዘዴዎችን ለማየት ደግሞ እዚህ ጋር የምመጣላችሁን ቪዲዮ ክሊክ ማድረጋችሁ እንዳትረሱ። ሃስታ ላ ቪስታ